አብይ አህመድ እንግዲህ ሰሞኑን በአንድ በኩል አማራ ሚዲያ ላይ ቀርቦ ኦሮማራ የሚለውን እሱን ለስልጣን ያወጣውን ሰረገላ ካንኮታኮትና የአማራ ህዝብን ክዶ ይፋ ጦርነት ካወጀ በኋላ ባለፉት 8 ዓመታት የረሳውን ወደ ጎን አድርጎ የአማራ ህዝብን ለመደለል ሞክሮ አልተሳካም። አስከትሎ ደግሞ በኦሮምኛ ቋንቋ የሰጠው ቃለ መጠይቅ በራሱ ውዝግብ የሚያስነሱ ብዙ ጉዳዮች የተካተቱበት፣ በአንድ በኩል የኢትዮጵያ ፈጣሪና አደራጊ ኦሮሞ ነው እስከ ኤርትራን ጨምሮ በርካታ አካባቢዎች በኦሮሞ ስያሜ ውስጥ ያሉበት ኦሮሞ ሲገዛ ሲያስተዳድር የነበረበት ሁኔታ የላሊበላን የሌሎችን ሁኔታዎች የጠቃቀሰባቸው ሂደቶች አሉ። ኦሮሞ ነፃ ወጥቷል። ከዚህ በኋላ ለነፃነት የሚያደርገው ትግል አይኖርም። ከ100 ዓመት ቅኝ ግዛት ነው ነፃ ያወጣው የሚሉ ገለጻዎች በተለይ አብይ እንግዲህ ባለፉት 8 ዓመታት ኢትዮጵያ እያለ ሲያጭበረብር የነበረው በተግባሩ በማንነቱ እየተጋለጠ እየፈረሰ መምጣቱን ተከትሎ አሁን በግልጽ እየመጣ ደግሞ ከኦሮሞ ብሔርተኞችን በላይ ብሔርተኛው እኔ ነኝ የሚል የድረሱልኝ አይነት እንቅስቃሴና ጥሪዎች ያሉበት ሂደት አለና በተጨባጭ አሁን ካለው የኦሮሚያ ክልል የኦሮሞ ህዝብ ግልጽ ሁኔታ አኳያ የጠቅላይ ሚኒስትሩን ንግግር እንዴት ነው ያዩት? እንዴት ነው ይሄን ቃለ መጠይቅ የገመገማችሁት? ጥሩ ነው፣ በእውነቱ ጥሩ ነው። አብይ ጎበዝ ነው። አብይ በማምታታት በማጭበርበር የኢትዮጵያ ጠቅላይ ሚኒስትር ተብሎ ለ8 ዓመት ኢትዮጵያን መከራ ውስጥ ጥሏል፣ ዘርፏል፣ አጭበርብሯል። ኢትዮጵያን ለአረቦቹ ሽጧል። ኢትዮጵያን ለገንዘብ አበዳሪ ድርጅቶች ፈላልገው አይኤምኤፍን ጨምሮ ሽጧል። ብዙ ያላደረገ ነገር የለም። የኢትዮጵያን አንጡራ ሀብት የኢትዮጵያን ብሔራዊ ሀብትን አዘርፏል፣ ዘርፏል፣ እያዘረፈ ነው በጋንግስተሮች። አብይ አንድ በአፍሪካ ሚዲያ ላይ ኢንተርናሽናል የሆነ ሚዲያ ላይ አይቻለው። አብይ የአፍሪካ አደገኛ ሰው ተብሎ ነው ያቀረበውና የአፍሪካ አደገኛ ሰው በአፍሪካ ደረጃ አደገኛ ተብሎ የተዘገበ ሰው ነው አብይ። ይሄንን በደንብ ሰዎች ሊያዩት ይገባል። አብይ በአማርኛ እየፈጀ ያለውን አማራ ሄዶ ለመደለል ሞክሯል። ለመደለል ኦሮ አማራ የሚለው የመጀመሪያ ለዚህ ያበቁን ገዱን ዶክተር አምባቸውን የመሳሰሉትን መጀመሪያውኑ ቀጭተው ከህዳሴ ግድብ ጋር በተገናኘ ሽጦ ስለመጣ ለአልሲሲ ሽጦ ተርባይኖቹ ለመቀነስ መንገድ ሲፈልግ ኢንጂነሩን መግደል ስለነበረበት ገለው አምጥተው ሜዳ ላይ እንዲጥሉ አድርገው ያስገደለ አምባቸውን የመሰለ ኦሮ አማራ የተባለው ያመጡት ወሰኝ የፖለቲካ ሰዎች እነሱ ቢኖሩ ይሄ እንዲህ አይነት ትርምስ አይኖርም። ይሄንን ስለሚያውቅ አስቀድሞ የቀጨ በዚህ በማጭበርበሩ ነው፣ በማታለሉ ነው። ብዙዎቻችን አታሎናል፣ ብዙዎቻችን አጭበርብሮናል። ከኛ ሰነድ ሁሉ አጭበርብሮ የወሰደ አጭበርባሪ ነው። እና እኔ ምንድነው አብይ ጎበዝ ነው ያልኩት? ጥሩ መጣልኝ። አብይ አሁን አመጣጡ በጣም ጥሩ ነው። አመጣጡ አካሱማ ማለት አክሱም ነው። ይሄ ኦሮምኛ ነው። ባሬንቱ እያለ ኦሮምኛ ነው። ባሬንቱ የኦሮሞ ግዛት ነው እያለ እያንዳንዱን የኤርትራ መሬቶችን ጠርቷል። ልክ ነው። ኦሮሞ ወራሪ ነበረ። ይሄ ነው ዋናው ነገር። ኦሮሞ ወራሪ ነበረ። ምንጩ ማዳጋስካር ነው። አመጣጡ ማዳጋስካር ነው። የኦሮሞ ግዛት መኖሪያው የፈለገ ክርክር መከራከሪያ የፈለገ ወዳጅ የሆነ ኦሮሞ ይምጣና እንከራከራለን። እዛው ማዳጋስካር ድረስ ሄደን እንከራከራለን። የኦሮሞ ግዛት ኦሮሞ ከማዳጋስካር ነው፣ በወረራ ነው የመጣው። ቦረናን ተሻግረው ሞያሌን ቦረናን ተሻግረው ባሌ ላይ ሰፍረው በወረራ እስከ ጎንደር ድረስ ሄዶ አጼ ቦካሳ ጎንደርንም ገዝቶ ነበር። በኋላ የተወገደው ልክ ነው። ወራሪዎች ናቸው። ስለዚህ አመጣጡ ትክክል ነው። አሁን ያ ወረራ በዛ ወረራ የነበረው ወረራ የተባረረ አሁን ወደኋላ ተመልሼ እንደነ አጼ ቦካሳ አይነት የኦሮሚያ ግዛት ነው የሚጠራቸው እነዚህ የኛ ናቸው ብሎ የኦሮሞ
አቀንቃኞች የኦሮሞ አክቲቪስቶችን የኦሮሞ ብሔርተኞችን ኦሮሞን ብቻ በምድር ላይ እንደተፈጠረ የሚቆጥሩትን ደስ እንድላቸው እነሱ ይሄ ለካ የኛ ሰው ነው የኛ ልጅ ነው እንድሉና አላማችን ሐሳባችን ይሄ ነበረ እንድሉ እነሱን ለማስደሰት በስልጣን ላይ ለመቀጠል ነው አብይ ያንን ያመጣው። ምንም ሌላ ምክንያት የለውም። የኦሮሚያ የተቀናቀኝ የኦኤልኤፍ የነ ሌንጮ ላታ የነ ሌንጮ ባቲ የነዛ አይነት አሉ ብዙዎች አሁን በህይወት ያሉት እነዚህን ለማስደሰት ነው። ለነ ይብሳን ለማስደሰት ነው። አሁን ለኦኤልኤፍ ሰውዬ ታስሮ በቤቱ ወደ 6 ዓመት ካቆየ በኋላ አሁን ለምርጫው መንገድ አገኝ ይሁን ብለው የለቀቀውን 5 ሚሊዮን ነው 50 ሚሊዮን ብር ሰሞኑን ሰጥቶታል እና ምናልባት በዚህ እሱንም ጭምር ለመያዝ በሚል ነው። እና እንደዚህ አይነት ነገር የሚያመጣው ኦሮሞን ለመሳብ ብሎ ነው። ኦሮሞ ግዛቱን እንዲያሰፋ ብሎ ነው። ለቅድም ያነሳው ጸድቋል ያልኩት ወሎ ኦሮሞ ነው ብሎ ራያ ወሎን እስከ አሰብ ድረስ ያለው የኛ ግዛት ነው የሚለውን እኮ በዚህ መልክ ነው እሱ ነው ይሄንን ያመጣውና ጥሩ ነው። ምንድነው የሚሆነው? በኋላ ይሄ ነገር ፋይርባክ በእነሱ ላይ እንደሚመጣ ጥርጥር የለኝም። በጣም በዚህ በብዙ ሁኔታ ላይ የዋሁን ንጹሑን የኦሮሞ ህዝብን አደጋ ላይ ጥሏል ማለት ነው። አደጋ ላይ ኦሮሞን በአደጋ ላይ ጥሏል። ይሄንን 100% አስረግጬ እነግራለሁ። ድሮ ነው። ምክንያቱም ባለፈውም በመግለጫችን ላይ አንስተናል። ጌዲዮን ሲዳማ ከነሱ ጋር አሶሴት ለማድረግ እየተነጋገሩ ነው። አብረው ለኦሮሚያ ጋር ለመቀላቀል እየተነጋገሩ ነው። ጌዲዮ ነው የሚቀረው። ይሄንን ኃይል አይደለም። ጌዲዮንም ይበሉታል። በዛ በኩል ላይ አድርገው 40 ምንጭ ድረስ ነጭ ሳሪን አልፎ 40 ምንጭ ከተማችን ነው የሚል ወደዚህ በደቡብም 40 ምንጭ ገሞን ልውጠው ነው። አሁን ያ ሸምበቆ የአፈ ጉባኤ የተባለ ሸምበቆ በዛ አይነት ሁኔታ ላይ ያለውን ነው የሚደግፈው። የገሞ ህዝብ ሊያለቅስ ይገባል። ከአዲስ አበባ አስነቅለው የበተነው የገሞ ህዝብ እዛ ገሞ ድረስ ደግሞ መጥቶ እዛው ሊነቅረው ነው። ስለዚህ የመዘዘው ክር ጥሩ ነው። ወደኋላ ባክፋይር እንደሚካሄድበት ሊያውቁት ይገባል። የኦሮሞ ምሁራን ሰው በዓለም ላይ የለም ኢትዮጵያዊ የለም ይሄንን የሚያደርግ አቅም የለም የሚለው ነው ለማለት ፈልጎ ነው። ግን ይሄ አይደለም። አሁን ለሁሉም ህዝብ አቅም አለ። ሁላችንም ያለን ሙሉ አቅም እንጠቀማለን። ለሀገራችን ያለን ሙሉ ኃይል ተጠቅመን እነሱን የወደቀውን አሁን አብይ ብልጽግና ወድቋል። በእርግጥ ወድቋል። ግን ሐሳቡ ይሄ መሆኑን ልናቅ ይገባል። አማርኛ ላይ የተናገረው በኦሮምኛ ላይ ኮንትራዲክት ያደርጋል። በፍጹም በአማርኛ ላይ የተናገረውን አይደለም የተናገረው። ነገ ደግሞ በትግርኛ ላይ በሌላ ቋንቋ ይመጣባቸዋል። በትግሬ ላይ ትግሬኛውን እንትን ይዞ ምን እንደሚል ትሰማላችሁ። በደቡቦቹም እንደዚሁ ይመጣል እና ተራ ሰው መሆኑን ነው የሚያሳየው። አብይ ተራ ራሱን በደንብ የገለጠ ማንነቱን በደንብ አድርጎ ያሳየ ፍንትው አድርጎ ያመጣ ቀጣፊ ሌባ ነው። ስለዚህ እንደዚህ አይነቱ ኢትዮጵያን የመሰለ ሀገር አይገዛም። አንድ ነገር ሳልዘል ለመግለጽ የሚፈልገው ኦፒዲዮ በጣም የተሳሳተ አመለካከት ያለው ድርጅት ነው። ኦፒዲዮ ኢትዮጵያን አያውቃት። ኢትዮጵያ አመሰራረቷንም የኢትዮጵያ ህዝብንም አያውቅም። ኢትዮጵያ ህዝብ ዝም ስላለ ያሸነፈ ይመስለዋል። የኢትዮጵያ ህዝብ ጊዜ የሚጠብቅ ነው። አጋዥ የሚጠብቅ ነው። የኢትዮጵያ ህዝብ ኢትዮጵያን መግዛት ከአፍሪካ ኢትዮጵያን መግዛት አፍሪካ መሪዎች ውስጥ አፍሪካ ኢትዮጵያን ለመግዛት ከአፍሪካ ውስጥ በጣም ከባድ እጅግ በጣም ከባድ ነው። ኢትዮጵያን እንደዚህ አምታቶ ቀርቶ በቅንነት ለማገልገል የኢትዮጵያ ከባድ ሀገር ነው። እንደዚህ ዝም ብሎ የሚከድ አይደለም። ባክፋይር ያደርግበታል። አሁን አንተ ያነሳው ነገር በሱ ላይ ይመጣል። እንደውም ባክፋይር ሲሄድ እስከ ማዳስካር ድረስ ይሄዳል። አልመጣንም ከማዳስካር ማለት አይችሉም። ማዳስካር ኦሮሞ አለ፣ ኬንያ ኦሮሞ አለ። ወዴት ነው የሚሄደው? መዘዙ ብጡ ነው። ረጅም ነው ገመዱ። በጣም ረጅም ገመድ አለ። ትሬስሚ ይሄ የኢትዮጵያ ጉዳይ ኦሮሞ ህዝብን አንገት የሚያስደፋ ታሪክ ነው። የኦሮሞ ህዝብ ካልታገደ በዚህ ትግል ውስጥ የኦሮሞ ህዝብ ቀንድል ሆኖ ከፊት ወጥቶ እነዚህን ኦፒዲዮ የሚባለውን ካልቀበረ ኦሮሞ ህዝብ በአፍሪካ ውስጥ አንገት ይደፋል። ትግሉ እንደዛ ነው የሚሄደው።